ጋሼ የኔ አባት እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው አይደለ? እንዴት ነው? እየሸጡ ነው? እንግዲህ እየሞከርን ነው ጋሼ። እየሞከሩ ነው ጋሼ። አሁን ጎመን ስንት ነው? ጎመን 30 ኧረ አስተያየት አድርጉ ጋሼ። ኪሎ 30 ነው። 30 ነው። እሺ ይሄ እንዳለ ስንት ነው? እንዳለማ ምን ያህል ጊዜ ሆኖት ጋሼ ከጀመሩ ይሄን ስራ? እዚህ ቁጭ ብሎ ጎመን መሸጥ ምናምን እንደዚህ ገበያ ላይ አሁን ነው የጀመርኩ አይደለ? አሃ ልጅ አለዎት? አዎ መምተኛ ልጅ አለች። የእውነት በእውነት ይኸው ሙሉ ያውቃል። ምን ሆና ነው? መኪና ነው የገጨብ። መኪና ገጭቷት ነው? አሁን ይኸው ሆስፒታሉ አበላሸብኝ። ይኸው በውንቸር ነው ማውላት። ይሄን ያባት አይዞህ እንግዲህ አለውኝ እኔ ምን እንደዚህ የሚሞክሩ ሰዎችም እንደሱ ያሉ ብርቱ አባቶችን ማገዝ ግዴታ ስለሆነ ሻዶ ባትሪ አቅራቢ ሆነው ዙሚ ፒኤልሲ ኢንዱስትሪ ለእርሱ መልእክት ልኮናል። እቺን 10,000 ብር ነች። እስኪ ጋሼ መሰግን የእውነት ምን ይሆን ስንት ይሆናል? ምን እዚህ ተሽጦ ሆነ ወጫለሁ። እሺ ይሄ ደግሞ እንደገና 20,000 ብር ነው። ይሄ 20,000 ብር ነው ጋሼ። በቃ ይሄው 50,000 ብር ጠቅላላ ማለት ነው። ሻዶ ባትሪን ያመስጉንልን። ዙሚ ኢንዱስትሪዎች ይባላሉ። ይሄው ባትሪ ልከውሎታል። ለቴሌቪዥን ሪሞት ካስፈለጎት ፎሎ አድርጉ በሉ። ሞከርን ነው የኔ አባት። ሰላም ሁኑ። እሺ